ሃኒባል ምንድነው ችግር? እስቲ ፊትህን ቀይረው። የተበሳጨ ይመስላል እና ደግሞ አንተ ቤት መምጣት ለኔ የተከለከለ እንደሆነ እንዳትነግረኝ። እንደማያውቅ ከሆነ እዚህ ባትሆንም ግድ እንደማይፈጥ ግልጽ ነው። አዎ ልክ ነህ፣ ግን እሱ በሶኒያ ግምት ይህ ለኔና ለአንተ እርቅ ለማውረድ ጥሩ አጋጣሚ እንደሆነ ታስባለች። መቼም እርቅ እንደማላወርድ አሳምረህ ታውቃለህ። ምክንያቱም እኔና አንተ መቼም ቢሆን ሰላም አንሆንም። ይኸውልህ ነገሮች አሁን ባላቸው አካሄድ ከቀጠሉ አንተ ባትፈልግም እንኳን መጨረሻ ላይ ቤተሰብ መሆናችን ግልጽ ነው። እኔ ባልፈልግም ራሱ ግን ልጄ ኤልዛቤት ለልጅ ክርስቲያን ልትሞት ደርሳለች። በተለይ ደግሞ አሁን በጣም ጥሩ ሰው ሆኖላታል። ስለዚህ እኔ እናንተ ለመጨረሻ ጊዜ እንደምንም እርቅ ብናወርድ ጥሩ ይመስለኛል። ለልጆቹ ስንል አንድ ነገር ልንገርህ። ንገረኝ። ገሃነም ግባ። አንተ ለምን መጀመሪያ ትገባ? ዝግጅት ለፒፔ ጥሩ ስሜት የጫረበት ይመስላል። ደስ ይላል አይደል? ማስበው አሁን መጠጣት ማቆም አለብሽ። ቀኑን እንድታበላሹ አልፈልግም። አይ ሊዮ የምሬን ነው። ተመልከቺ እስቲ ከበፊቱ ይበልጥ አምሮበታል አይደል? ከሱ ጋር እድልሽ መሞከር አለብሽ። መጠጣት ማቆም አለብሽ፣ ምክንያቱም የማይሆን ነገር እያወራሽ ነው ያለሽ። እሺ አሁን በጣም ነገረኛ ሰው እየሆንሽ ነው። ለማንኛውም በይ እንገናኛለን። ቻው ሊዝ። ይገርማል። እኔ ትመጣለህ ብዬ አላሰብኩም ነበር። እንዴት አልመጣም? ማለቴ ማንም ሰው እንዳልመጣ አልነገረኝም። አዎ ልክ ነህ፣ ግን ስለመጣ በጣም ደስ ብሎኛል። ምን ነው በአንዴ ሌላ ሴት ሆንሽ እንዴ? አይ ምንም እርሳው። በቃ የፈታ የሚያደርግ ድግስ እንደሆነ ነው የሚታየኝ። ምክንያቱም እኔ እንኳን ሳልጠጣ ነው እንዲፈታ እያልኩ ያለሁት። ግን አንቺ ወይን ነው የምትሸችው ሴትዮ። ምክንያቱም በጣም ጠንቃቃ ሴት ነኝ። ካወቅክ አይቀር ላሳይህ። አየህ የራሴን ሌላ ተጨማሪ አምጥቻለሁ። መቼም ከሱ ታካፍኛለሽ አይደል? በአንድ ነገር ከተስማማን። ምንድን ነው? ይህንን ድግስ እስኪ ምርጥ አድርገው። ክርስቲያንን በዛ መልኩ ማየትሽን ከቀጠልሽ እርግጠኛ ነኝ በጣም እንደምታዩ ይገባዋል። የት ጠፍተህ ነው የመጣኸው? ስልክ እየደወልኩኝ ነበር። እንግዲህ ይኸው መጥተናል። ሁሉንም ሰው ሰላም ብለናልና አሁን ሳንሰናበት ውልቅ ብለን እንወጣለን ማለት ነው። አይሻልም? እኔ ግን እነዛን ሁለቱን ሰዎች ለመጠበቅ እዚህ መቆየት አለብኝ። እኛ ብንሄድ ችግር የሚፈጥሩ ወይ ደግሞ የሆነ ነገር የሚሆን ይመስልሻል? መምሰል ብቻ ሳይሆን እርግጠኛ ነኝ። ስማ ክርስቲያን፣ እዚህ አየር ለመቀበል እንደመጣው ቃለሁ። እኛ ደግሞ ቤትህን ወረነዋል። አልባሽም፣ ግን አሁን ጊዜውን ብንደሰትበት ነው የሚሻለው። እሺ ግን እባክህ ለኤልዛቤት ስትል ፈገግ በል። ይህንን ድግስ በማድረጓ በጣም ደስ ብሏታል። በራስሽ ልታፍሪ ይገባል። እንዴ ቆይ ምን አጠፋ ወይዘሮ ሶኒያ? ሲጀመር ክርስቲያንን ለማበረታታት ማናችንም አንጠጣም ብለን ተስማምተን ነበር። ግን አንቺ ወይን ይዘሽ እየጠጣሽ ነበር የነበረው አይደል? ግን ምን አለበት? ለብቻ እኮ ነው እየጠጣህ ያለሁት። እና ሁለተኛው ደግሞ ቅድም ለማርከስ ምን እያልሽው ነበር? ሊዝ እባክሽን ንገሪ። እኔማ ብልህ እንዲሆንና በኋላ ላይ የሚቆጨውን ነገር እንዳያደርግ ነው የነገርኩት። እውነት እንደዛ እንዳልሽው ባምን ደስ ይለኝ ነበር። ግን ምን እንዳሰብኩ ታውቂያለሽ? እኔ እንደማስበው የሆነ ነገር እንዲያደርግ ነው ያበረታታሽው። አይ ወይዘሮ ሶኒያ አንቺ ያሰብሽውን ነገር አይደለም ያልኩት። አዎ ባትዩ ይሻላል። ያ ሰው አሁን ምን አይነት ሰው እንደሚያስፈልገው ታውቂያለሽ? ስህተት እንዳይሰራ የሚያስቆመው ሰው ነው የሚያስፈልገው። መጥፎ ነገር ብትመክሪው በጣም ትጎጃለሽ። ምክንያቱም በኋላ ላይ የምትነጋገሪው ከኔ ጋር ነው። ከኔ ጋር ብቻ ገባሽ? ኢየሱስ ሕክምና ያስፈልግሻል። እኔ ነኝ የምከታተልሽ። አንዴ ላናግርሽ። እመለሳለሁ። እሺ አመሰግናለሁ። እንኳን ደስ አለሽ። ድግሱ በጣም ቆንጆ ነው። አዎ ልክ ነህ። በጣም አመሰግናለሁ። መቼም አቶ ሞንቶሪያ በዚህ በጣም ደስተኛ መሆን አለበት አይደል እንዴ? አዎ ነው ማርከስ። እውነት? ለምንድን ነው የመጣኸው? ምን ፈልገህ ነው የመጣኸው? እንዳለሁ ላስታውስሽ ነው እና ድግስሽን ለማበላሸት ነው የመጣሁት። እና ለምን እስካሁን አላደረከው? ምክንያቱም በዚህ ሁሉ ግብዝነትና ስህተት ውስጥ አሁን ላይ አስፈላጊ አይመስለኝም። ለዛ ነው። አታው እንጂ ኤልዛቤት ስሚ፣ ለማንኛውም ከዛ ጅል ሰውዬ ጋር በሰላም ቆዩ። ምክንያቱም በኋላ ላይ በጣም እንደሚደበድብሽ እርግጠኛ ነኝ። መልካም ጊዜ። ማርከስ፣ ከዚህ በኋላ እንድትነቀኝ አልፈቅድልህም። አይ አውቃለሁ። ግን አንድ ነገር ታውቂያለሽ? ምን? አሁን የወሰንሽው ውሳኔ በኋላ ላይ ምንም እንደማይቆጭሽ ተስፋ አደርጋለሁ። አይቆጨኝም እና ቢቆጨኝም ደግሞ መቼም አንተ ጋር አልለማመጥም። ታውቃለህ? ማን ያውቃል? የናቅሽውን ነገር መልሰሽ ትፈልጊ ይሆናል። የራስህ ጉዳይ። ንገረኝ፣ ውጪ ምን እየተካሄደ ነው ያለው? ምንም የሚያሳስብ ነገር የለም። ታዲያ እዚህ ምን ትሰራለህ ሃኒባል? ያው የሆነ የምትፈልጊው ነገር ካለ ለመጠየቅ ነው የመጣሁት። ወይም ደግሞ ክርስቲያን የማይሆን ነገር እያደረኩ እንደሆነ እንድታይ ብሎ ነው የላከ? የሙዚቃው ድምጽ ረበሸሽ እንዴ?
እስኪ ንገረኝ፣ ይሄን ድግስ ያዘጋጀችው ኤልዛቤት መሆኗን ስላወቅኩኝ ተጨንቀ ነው? በጣም የደከመች ትመስያለሽ። ለእንቅልፍ የምትውጪው መድኃኒት ሰጂና ተኝ። ሁለታችሁም በጣም ተጨንቃችኋል። እዛ የሆነ እየተካሄደ ያለ በጣም ግሩም ነገር አለ። ተረጋጊ ሊና ማርያ፣ አንቺን የሚያስጨንቅሽ ምንም እየተካሄደ ያለ ነገር የለም። እሺ ጥሩ። እውነትን ከሆነ እዚህ ብቻዬን መሆን እችላለሁ ማለት ነው አይደል? ማርከስ። አቤት። ወዴት እየሄድክ ነው? ልሄድ። እዚህ በጣም ደበረኝ ወይዘሮ ሶኒያ። አይ ወይን እየጠጣህ ነው? ሸስተትኩ እንዴ? በእውነት እዚህ ከመምጣቴ በፊት ነው የጠጣሁት። እምልልሻለሁ። እባክህን አትዋሽ አንተ ልጅ። ኃላፊነት የጎደለ ልጅ ነህ። ከሰላይ እኮ ነው። እንዴት ነው እንደዚህ አይነት ነገር የምታደርገው? ውይ በጣም ደህና ነኝ። ደህና ልትሆን ትችላለህ፣ አያገባኝም። ግን ታክሲ እስክጠራልህ ወይም ቤት የሚያደርስ ሰው እስኪገኝ ድረስ መጠበቅ አለብህ። ምን እየተካሄደ ነው? ውዴ ልጁን ቤት አደርሰው። እንደዚህ ሆኖ መንዳት የለበትም። አይ ሶኒ፣ አስፈላጊ አይደለም። እባክህ ማሪ አደርሰው። እቤት መግባቱን አረጋግጥ። እሺ እንሂድ። ደህና ደር። ሊና ማርያ እንዴት ናት? እንግዲህ ሳያ ደህና ትመስላለች። ምን ማለት ነው ደህና ትመስላለች? ልጄ ለዛሬ ማታ የሆነ ነገር እያቀረች እንደሆነ እርግጠኛ ነኝ። ከክፍሉ ወጥታ እዚህ የተካሄደ ያለውን ነገር የምታጣራ ይመስላል። ልጅ እውነት ለመናገር ልጅቷ አሁን ላይ ምንም ነገር ለማድረግ ትችላለች። ስለዚህ ይህን ድግስ በቶሎ ለመጨረስ ማድረግ የምትችለው ነገር ካለ አሁኑን አድርግ። የኔ ምክር ብቻ ነው ክርስቲያን። ገብቶኛል። ደብቂው እንጂ። እሺ ደብቂው። ስጠጭ ባያዩሽ ጥሩ ነው የሚሆነው። አለበለዚያ በጣም እባክህ ደግሞ አታካብድ። ምን አገባኝ? እናትህ አንድ አይታኛለች፣ ችግር የለውም። እሺ ምን አለችሽ? ያቺ ሴትዮ በጣም ብዙ ቁጣ ነው ያዘነበችብኝ። አርፈሽ ካልተቀመጥሽ ዋጋሽን ሰጥሻለሁ። ልክ እኮ ናት። ምንም ልታደርግሽ ትችላለች። ተጠንቀቂ። በደንብ ነው። ቢያንስ ማርከስ ሄዷል እንጂ ቢኖር ኖሮ ለሚያደርገው ነገር በሙሉ እኔ ነበር የምትወቅሰኝ። እሺ እንደንስ፣ በቃ እንደንስ። ፈታ በይ። ስሚ ሊዮ ምን ሆና ነው? ምን ሆነች? እንደዚህ አይነት ዝግጅት በጣም ነበር የምትወደው። አሁን ግን የተበሳጨች ነው የምትመስለው። ችግሯ ምን እንደሆነ አውቃለሁ። እሺ ንገሪኛ። ምንም ማድረግ አይቻልም። ያለ ፍቅር ሊመሰረት ያለ ጋብቻ ውጤቱ ይሄ ነው። ፒፔ፣ ችግሩ ጄራርዶ ነው፣ ግን መልሱ አንተ ጋር አለ። ያቺ ሴት ማክረፏና እንደዚህ የመነጫነጯ መድኃኒት አንተ ጋር አለ ብዬ ነው የማስበው። አይታየህም እንዴ ፒፔ? አንተን ነው እኮ የምትወደው። ምን መሰለ እቺ ልጅ። እባክሽን አቁሚ። አይ እውነታው እሱ ነው ፒፔ። ስማኝ ሊዝ፣ እባክሽ ሊዝ። ፒፔ እንደ ሰከርኩ አውቃለሁ፣ ግን እመነኝ እባክህ፣ አንዴ እንኳን እመነኝ። እውነቱን ነው የነገርኩ። ጓደኛዬን ከዚህ ነገር ለመታደግ የቻልከውን አድርግ እሺ? እስኪ ተመልከታት፣ እያት ፊቷን እንዴት እንደጣለችው። እውነት ስለሸኘኝ አመሰግናለሁ። አስፈላጊ አልነበረም፣ ግን አመሰግናለሁ። በዛ ላይ ክርስቲያንን የማትወደው መስሎኝ። ልክ ነህ፣ አልወደውም። ታዲያ ለምንድን ነው ልደቱን ቤት ሆነ እያከበርክለት ያለው? አማራጭ የለኝም። ብጠላውም የልጄ ፍቅረኛ ነው። ታውቃለህ፣ እሱ ነው እስካሁን ድረስ ምንም የማይገባኝ ነገር። ለምንድን ነው እሱን የፈቀድክላቸው? ምን መሰለ፣ ምክንያቱም እንዳንተ ካለው ሰው ክርስቲያን ዳንጎድን ስለምመርጥ ነው። አሁንስ ገባ? ታውቃለህ፣ ከአንተ የምወድልህ ነገር ይሄ ነው። ምንም ሳትደብቅ የሚሰማህን ነገር ትናገራለህ። ባህሪዬን የምትወደው ከሆነ አንድ ሌላ ነገር ልንገርህ። አፍህን ዝጋ። እኔ እናንተ ምንም የምናወራው ጉዳይ የለንም ማርከስ። ሶኒያ፣ አመሰግናለሁ። ፓውሎ የት ነው? ማርከስን ወደ ቤት ላይ ደርሰው ሄዶ ነው። ስክር ብሏል። እንዴት አስገደልሽው እንዴ? እራሱ ፈልጎ ነው። ይገርማል። እንደዚህ ያሉ ውለታዎችን እያደረገ ከሆነ በደንብ አድርገሽ አላምድሽዋል ማለት ነው። ከዛ ሰውዬ ጋር ግን ደስተኛ ነሽ? እሱ አንተን አይመለከትህም። ተሳስተሻል። ሁሌም ለአንቺ እንደማስብልሽ ታውቂያለሽ። ስማ፣ ስለ ክርስቲያን ነው ማሰብ ያለብህ። ቆይ ግን ዛሬ ምን ሆነሃል ሰውዬ? አልገባኝም። ምን ሆንኩኝ ሶኒያ? እንጃ ብቻ ክርስቲያን ትንሽ የተጨናነቀ ይመስለኛል። እኔ እንደማየው ከሆነ ድግሱ ላይ እየተዝናና ያልሆነው ብቸኛው ሰው እሱ ብቻ ነበር። እናንተም ስታወራ ራሱ ድምፅ ብዙም ልክ አይደለም። ተጨንቀሃል። ቆይ ግን ደህና ናችሁ? ምን እየተካሄደ ነው? እንዲሁ መስሎች ነው? ምንም የለም። አይ መምሰል ብቻ አይደለም አንባል። በደንብ አድርጌ ነው የማውቀው። ግን
ልትነግረኝ ካልፈለክ ችግር የለውም አትንገረኝ። ግን እኔም ጥያቄ እንድጠይቀኝ አልፈልግም። ግልጽ ነው? ፒፔ ጄራርዶ ልታገቢ እንደሆነ ነግሮኛል። እውነት ነው አይደል? አዎ። ደስተኛ ነሽ? አዎ። አይመስለኝም። ስቀልድ ነው፣ እንዲሁ ቀልድ ነው። ግን አንቺ ደህና ነሽ ሊሆን? አይ ያናደድሽ ነገር አለ? አይ ስለደከመኝ ነው። ያው ይገባሃል፣ ዳንሱ ምናምን። ወደ መታጠቢያ ቤት መሄድ አለብኝ። ይቅርታ። ስለ ሸኘኝና ስለ ጨዋታው አመሰግናለሁ። ያው አጠር ያለ ጨዋታ ቢሆንም ቆንጆ ነበር። በጣም ነው የማከብርህ። መኪናዬን በስርዓት አቁማት እሺ? አታስብ፣ ነገ መልስልሃለሁ። ደህና ደር ማርከስ። እንደምን አመሸ ማርከስ። ምንድን ነው? ሰርፕራይዝ ነው በለው። ይሄ ነው እንዴ ሰርፕራይዝ ማለት? ይገርማል፣ ግን ቶሎ የምትመጣ መስሎን ነበር። እሺ እንዴት አድርጋችሁ እንደገባችሁ አልጠይቃችሁም፣ ግን እዚህ አካባቢ በድንገት መታየቱ ለእናንተ አስጊ አይመስላችሁ? ሰው ሁሉ ድግሱ ላይ እንደሆነ እናውቃለን። አንተ ያልተጠራህበት ድግስ ማለት ነው። አዎ እሱ ልክ ነህ። ታውቃላችሁ፣ ባላችሁ እውቀት በጣም ነው የተገረምኩ። ግን ደግሞ እኔ የመጣሁት ከዛ ድግስ ነው። አዎ ሁሌም አነስተኛ የሆነ ስህተት አይጠፋም። እሺ የሚጠጣ ትፈልጋላችሁ? አይ አመሰግናለሁ። ምን መሰለህ፣ እዚህ ብዙም አንቆይም። እሺ ስለዚህ አሁን ጀምራ። በጣም ጥሩ ዜና ነው ያመጣሁልህ ወዳጄ። አለቃው ሊያገኝህ ይፈልጋል። ተው እንጂ። መቼ? አሁን ነው የሚፈልግህ። ሁሉም ነገር ተስተካክሏል? አዎ ጌታዬ፣ ልክ እንደፈለግከው ተፈጽሟል። በጣም ጥሩ ኦርቲዝ። ግን ሰዎቹ በትክክል ምን እንደምንፈልግ ያውቃሉ አይደል? ማንን እያናገርክ መሰለህ አቶ ካርሎስ? አንዳንዴ ሁሉንም ነገር በትክክል ለማወቅ እፈልጋለሁ። ለምንድን ነው እስካሁን ድረስ የተናደድክብኝ? አዲስ ነገር ሲኖር ፈጥነ ደውልልኝ። ዛሬ ማታ አገኛለሁ ብዬ አስባለሁ። አይ ነገ ደውልልኝ፣ ወይም ደግሞ እኔ ደውልልሃለሁ። እሺ ገብቶኛል አለቃ፣ እንደፈለግክ። አንድ ጊዜ ሰዎች ሰብሰብ በሉ እስኪ። አንድ ጆሮአችሁ ልትሰጡኝ ትችላላችሁ ባካችሁ? አሁን ደግሞ ምን ልትል ነው ወንድሜ? ታያለ አቶ ፓቼኮ። አቤት ጌታዬ። እኔ የምልህ እንዴት ነው ወደ ቦጎታ እየተመለስኩ ሳለ ለጓደኛዬ እንድታዘጋጅልኝ የነገርኩ ሙዚቃ ቀን አብረህ ጨርሰው? አሁን የሚለምነው ፍቅረኛ የሚለውን ዘፈን። በትክክል። አይ እሱ ዘፈን አይሆንም። ሁሉም ሰው ሙዚቃው እንዲያዳምጠው እፈልጋለሁ። በልክ ፈተው በደንብ ስሙ። 2 3 4 አንድ ላይ Muchachas de mi tierra, dime pa' dónde va. Cuidado se va a encontrar con el lobo de mi tierra. Él es un hombre bueno, con cara yo no fui. Siempre andan por ahí, pendiente de una morena. Yo no voy a decir su nombre. ንገረኝ፣ ክርስቲያን ቤት ውስጥ ያለውን ድግስ እንዴት አወቅ? እንደ ልጅነታችን ትንሽ የወፍ ነግራኝ ነው። በጣም ቅርበት ያላት ወፍ መሆን አለባት፣ ምክንያቱም ድግሱ ራሱ ሰርፕራይዝ ነበር። እውነት ያን ድግስ ሰርፕራይዝ ብሎ ይጠሩታል? መላይ ሞንትሪያ ሰው ሁሉ ቤቱ እኮ ነው። ወዴት እየሄድን ነው? አትጠይቀኝ፣ ምክንያቱም አልነግርህም። ምንም ነገር የማትመልስልኝ ከሆነ ዝም በል። እንግዲህ ጓዶች እንደምታዩት የሚለመን ፍቅረኛ መሆኑ ያለፈ ታሪክ ሆኗል አይደል እንዴ? ምክንያቱም አሁን እንደምታዩት እጮኛሞች ሆነዋል አይደል እንዴ? እሺ አቶ ፓቼኮ፣ የሚቀጥለውን ሁለተኛ ዘፈን እባክህን ጀምር። እሺ ችግር የለውም። እሺ በሉ። አሁን እናንተ ደግሞ አንድ ሀሳብ ስጡኝና የፓቼኮ ሙዚቃ ከዚህ ሀሳብ ይመስለኛል የመጀመሪያው በቂ ነው። መጀመሪያ ሀሳብ መስጠት ያለባት ስትንገላት የነበረችው አፍቃሪ መሆን አለባት። ምክንያቱም የወዱ ጓደኛዬን ወለዋይ ባህሪ ችላ መቆየቷ ቀላል ነገር አልነበረም አይደል እንዴ? ተናገር እንጂ ኤልዛቤት። እሺ ለአቶ ፓቼኮ መንገር የሚፈልገው ነገር አንደኛው እባክህ የፍቅር ሙዚቃ ቀንቅንልን። ታዲያ ደራ እንደ ቅድሙ ይቅልድ እንዳይሆን መጨረሻው በጣም አስደሳች ይሆናል። ልክ አንተም በህይወት የሳበህን የፍቅር ታሪክ እያሰብክሽ። እሺ እንጀምር፣ በቃ እንጀምር። በጣም ደስ ይላል። በጣም ጓደኛዬ ደስ ይላላችሁ። በጣም ነው የምታምሩ።
ሁሉም ነገር ምክንያት አለው። እሺ እባክህ ዝም በል ሊና ማርያ፣ እባክሽ እሺ በይኝ። ምንም ነገር ከማድረግሽ በፊት ክርስቲያን እንደምታዳምጪው ቃል ግቢልኝ። በላይ ሰምቻለሁ እና አሁን በቃ አይ ያይሹ ነገር ምክንያት አለው ሊና ማርያ። ግን ፍቅረኛ ማቾች እኮ ናቸው። ብቻ በትዕግስት እንደምትጠብቂ ቃል ግቢልኝ። አኒባል ንገረኝ፣ በዚህ ነገር ውስጥ አንተም ተባባሪ ነህ? አይ አይደለሁም ሊና፣ ግን ነገሮች አንቺ እንደምታያቸው ግልጽ አይደሉም። ኤልዛቤት በጣም ደስተኛ ናት እና አልፈርድባትም። ከክርስቲያን ጋር በመሆን ህልሟን እውን አድርጋለች። ኧረ እባክህ ነገሩ እንደዚህ አታካብደው ወንድሜ። ፊሊፔ ባደረከው ነገር እየጎዳኸኝ ነው። እና ዓላማው እኮ እሱ ነው ጓደኛዬ። አርፈ እንድትቀመጥና ከዚህ በኋላ ከዚህ ነገር እንዳታመልጥ ነው። ስማ ኤልዛቤት በጣም ጥሩ ሴት ናት እና አንተ ደግሞ ከቁም ነገር እየቆጠርካት አይደል? እሺ፣ ግን የፍቅር አምላክ ገጸ ባህሪ መጫወት አንተን አይመጥንህም። ከሊና ማርያ ጋር ከተፈጠረው ነገር በኋላ በህይወቴ ይሄ ነገር ዋና ዓላማዬ ነው የሚሆነው ጓደኛዬ። በፍቅር መጣመር የፈለጉትን አብሮ ማድረግ አይደል? ለጅማሬ ደግሞ እኔን መረጥከኝ። አዎ፣ በእርግጥ ያንተ ቀላል ስራ ነው የሚሆነው። አንተ ምን ሆነ ነው? የጠፋ ነገር አለ እንዴ? ጓደኛ ጋላርዛ ሊተኩስብኝ የሚፈልግ ይመስለኛል። ስለዚህ ሳልዘጋጅ መቀመጥ አልፈልግም። አታስብ፣ ወደ ቤት ሄዷል። ስለሷ አትጨነቅሽ። ሐሳብ አይግባ። አንድ ሁለት ልጠይቅ እፈልጋለሁ ወንድሜ። ልደትህ እኮ ነው። የፈለግከውን ነገር ጠይቀኝ እንጂ። ለዚህ ነገር እንዴት እንደተዘጋጀበት አውቃለሁ። ስለዚህ ምን ማለት እንዳለብኝ ራሱ ምንድን ነው? ከዚህ እንዴት ትፈልጋለህ እንዴ? ይቅርታ። እሺ አሁንስ እንጠብቃለን። ምን ያህል አላውቅም፣ ግን የምመክርህ ትዕግስት እንዲኖርህ ነው። ምክንያቱም እስኪመጣ ብዙ ሊቆይ ይችላል። ሰዎቹ ቤት ከመጡና እዛ ካጡኝ ይጨነቃሉ። ይኸውልህ አባባሌ በሌላ መንገድ እንዳትወስድብኝ እሺ። ግን እዚሁ ያሉ ሰዎች ስላንተ ምንም ግድ የላቸውም። ልቤን አደማኸው። እዚህ ከተማ ውስጥ ውሸት አናውቅም። እሱንማ እያየሁ ነው። እሺ በሉ ነገ እንገናኛለን ጌታዬ። ጄራርዶ። አዎ አቶ ጄራርዶ። እንግዲህ የፈለጋችሁትን ነገር እንድታደርጉ እኔ ብሄድላችሁ ይሻላል። ቻው። ጓደኛሽ በጣም ሰክራለች ወይ ደግሞ ነው ያብጃለሁ? አይ ልክ ነህ። ያው ሊዝ ግን ሁሌ እንዲህ ናት። ጤነኛ ሴት አይደለችም። አዎ ለየት ያለች ናት። አዎ ለየት ያለች ናት። ግን ስለ እሷ መጥፎ ነገር አላወራም፣ ምክንያቱም ልክ እንደ እህቴ ነው ማየት። ስለዚህ ወጣ ብለን ምሽቱን አብረን እናሳልፍ። አይ ዛሬ ምሽቱን እዚህ ከእሷ ጋር ባሳልፍ እመርጣለሁ። በሊና ማርያና ክርስቲያን መካከል በተፈጠረው ነገር ልክ ኃላፊነቱ ያለብኝ ይመስል እኔን እየቀጣሽ መሆኑ በጣም የሚገርም ነው። ግን ከእሱ ጋር ምንም አይገናኝ። አዎ ይገናኛል እንጂ እና ብዙ ተቀይረሻል። ልክ እኔ ጥፋተኛ እንደሆንኩ ነው የምታየኝ። ስማ ይመስለኛል ይህንን ሁኔታ በሌላ ነገር እየተረጎምከው ነው ጄራርዶ። እና ዛሬ ቤት ለመቆየት መፈለግ ምን ችግር አለው? እሱ ማለት ከኔ ጋር አብረሽ ለመቆየት አትፈልጊም ማለት? አይ እንደዛ ለማለት እንኳን ፈልግ አይደለም። ወደፊትም አብረን በጣም ብዙ ጊዜ አለን ማለቴ ነው። ተስፋ አደርጋለሁ። አዎ ነገ እንገናኛለን። አመሰግናለሁ። ለመጀመሪያ ጊዜ እዚህ ቤት የተዘጋጀ ድግስ በቶሎ አበቃ። ምክንያቱም እንግዶቹ መጠጥ ስላላገኙ ነው። እሺ ግን ያ ጥሩ ነገር ነው። ለሁሉም ሰው ያለ መጠጥ መዝናናት እንደሚችል አሳይተናቸዋል። አዎ እሱ ልክ ነሽ። ስለዚህ አሁን ምን እናድርግ? ስለምንድን ነው የምታወሪው? ድግሱን ያበቃው እንጂ ምሽቱ ገና ነው ውዴ። ኤሊ ይመስለኛል። እባክህ እንድለምንህ አታድርግ ክርስቲያን። ምን ፈልገሽ? ገምት እስኪ። ምን መሰለ፣ እኔ እንደ ፍቅረኛሞች ምሽቱ በአሪፍ ሁኔታ እንዲያበቃ ፈልጋለሁ። ስለዚህ አንተ ምረጥ፣ የት እንሆን? ክፍልህ ወይስ ደግሞ ወደ ሌላ ቦታ እንሄድ? ወይዘሮ ሶኒያ እሱ ሁልጊዜ እንዳመሸ ነው እና ለምንድን ነው የተጨነቅሽው? የተጨነቅኩትማ ስለዚህ ልጅ ምንም ስለማላውቅ ነው። ካርሎስ ወደ ቤት አድርሶት ነበር የተመለሰው፣ ግን እሱ እዚህ የለም። እናም ያለበትን አናውቅም። አዎ ግን ምናልባት ድግሱን ሌላ ቦታ ለመቀጠል ሄዶ ግን ከማን ጋር? እስከማውቀው ድረስ
ማርከስ ከኛ በስተቀር ሞንትሪያ ውስጥ ምንም ጓደኞች የሉትም። ለዛ ምን የተጨነኩት? ምናልባትም ብቻውን ሊጠጣ ወጥቶ ይሆናል። ብቻውን ልክ እንደ ሱሰኛ ሰው። ታውቂያለሽ፣ የዳንጎንድ ቤት ውስጥ ሊዝ ማርከስን የማይሆን ነገር ስትመክረው ነበር። ስለምንድን ነው የምትመክረው? ይመስለኛል ኤልዛቤትንና ክርስቲያንን በተመለከተ ነው። አይሆንም። ሊዝ ለምን እንደዛ አደረገች? እንደዛ ማድረግ አልነበረባትም። በዛ ምክንያት አሁን ማርከስ ምናልባት የማይሆን ነገር ያደርጋል ብዬ ተጨንቄያለሁ። ሁሌም ልቡ የተሰበረ ሰካራም ሰው በዓለም ላይ በጣም አደገኛ ፍጥረት እንደሆነ ታውቂያለሽ። ኤሊ፣ እኔ የተሻለ ሀሳብ አለኝ። ለምን በዚህ ሳምንት መጨረሻ እኔና አንቺ ብቻችንን የሆነ ቦታ አንሄድም? እሱ በጣም ጥሩ ሀሳብ ይመስለኛል። እሺ ጥሩ። ማሬ ግን እሱ ማለት ዛሬ መውጣት አንችልም ማለት አይደለም አይደል? እንግዲህ እንግዶቹ መሄድ ያለባችሁ ይመስለኛል። ኤልዛቤትም መሽቷል፣ ይሄ ድግስም አብቅቷል። ስለዚህ ሂጂ። አዎ እሱን አውቃለሁ አቶ አኒባል፣ ግን እኛ አይ ክርስቲያን ዛሬ ማታ ወዴትም አይሄድም። ምክንያቱም እኔ የማናገረው ጉዳይ አለኝ። የአባትና የልጅ ጉዳይ ነው። ተይ እንደሱ ያለ ፊት አታሳይ። ገና ብዙ ጊዜ አላችሁ። ለዛሬ ምሽት ብቻ ሳይሆን ወደፊትም ቢሆን በየቀኑ ቢያንስ ለአንድ ሰዓት ያክል ከልጄ ጋር ለብቻ የማሳለፍ ፈልጋለሁ። ምናወራቸው ነገሮች አሉ። ዓለም መቼም ነገ አታበቃም። እሺ ግን ልጄ ነገ ኤልዛቤት ልታናገራትና እየተካሄደ ያለውን ሁሉንም ነገር ልታብራራላት ይገባል። ምክንያቱም ከፊቷ በደንብ ያስታውቃል። ላናግር እንደምፈልግ የተፈጠርኩትን ታሪክ ያመነች እሱ ከችግሮች ሁሉ ያነሰ ነው። ትልቁ ችግር እዚህ ነው ያለው። ክርስቲያን ስማ፣ ከልቤ ነው ይህንን የምልህ። ከሞንትሪያ መሄድ ልታስብበት ይገባል። አሁን ነገሮች ከቁጥጥራቸው ውጭ ሆነዋል እና ምንም መመለሻ የላቸውም። ዛሬ ማታ ከሌና ማሪያ ጋር የሚፈጠረውን ነገር እናይና ውሳኔውን እናደርጋለን። ይቅና ልጄ። አመሰግናለሁ አባዬ። ሊና ተረጋጊ። እገልሃለሁ ክርስቲያን። ምክንያቱም ተረጋጊ። ምን እያደረግሽ ነው? አንተ ያሳበድከኝ አንተ ነህ። ይሄ አንተ ጥፋት ነው። አብደሻል እንዴ? እኔ ላይ ለደረሰ ቢተረፈ ነገር ታውቃለህ። ሊና አስነግራችሁ አሁን ለነስቲ እባክሽ አስቀምጪ። ታይ ተረጋጊ እባክሽ። አቁሚ። ምን ይካሄድ ነው? ሊና አስነግራ አስቀምጪ። አሁን ለነስቲ እባክሽ አስቀምጪ። ተረጋጊ እባክሽ። እንደዚህ አታድርግታ አባዬ። አንዴ ብቻችንን ተሆን። አብዳሃል እንዴ? አይሆንም። ከእሷ ጋር ብቻችንን ተሆን እባክህ አባዬ። ውጣ ሂድ። ምን ልታደርጊ ነው? ምን ልታደርጊ ነው? ንገሪኝ እስኪ። አለቃ የማይመጣ ከሆነ ይሄንን ስብሰባ ለሌላ ቀን ብናስተላልፈው አይሻልም? ስራ አለብህ ወይስ ምንድን ነው? ምን አስቸኮለ? አይ ግን ሰዓት ማሳለፊያ ብዙ መንገዶች አሉ። ሄሎ። አዎ እዚህ ነን፣ አታስብ። አይ ምንም ችግር አልፈጠርም። አዎ በደንብ ይገባኛል። ይመጣል። እሺ ግን ትንሽ ሰዓት ይቆያል። ምን ያህል ሰዓት ነው የሚቆየው? እሱን አልነገረኝም። አቁም። ማንሳት አልችልም? አዎ አትችልም። አውቃለሁ ይሄንን ለማመን እንደሚከብድ፣ ግን ቤቱ ስለኔ እያሰቡ ነው። እንግዲህ ምንም ማድረግ አንችልም፣ ግን ከፈለጉ በትዕግስት እየጠበቁ ሊጸልዩልህ ይችላሉ። ግን ለምንድን ነው ማንሳት የማልችለው? ምክንያቱም መከተል ያሉብን የጥበቃ ህጎች አሉ። አሁን እኛ ጋር ነን እና ጥሩ ስነ ምግባራችን ማጣት የለብንም። ስልኩን አያነሳም ወይዘሮ ሶኒያ። ወደ መልእክት ማስቀመጫው ነው። ለምንድን ነው ሰዎች በጣም በፈለግሻቸው ጊዜ ስልካቸውን የማያነሱት? ይሄኔ ባንፈልገው እኮ 100 ጊዜ ደውሏል። ወጥቼ ማርከስ እንድፈልገው ትፈልጊያለሽ? የት ብለሽ ልትፈልጊው ነው ሊዮ? አላውቅም፣ ግን ለኤልዛቤት ልደውልላት ወይም ለክርስቲያን። እነሱን ለመጉዳት የሆነ ነገር ሊያደርግ ይመስለኛል። ስለዚህ ልደውልላቸውና ልንገራቸው። ምን ብለሽ ስትነግሪያቸው ነው? ልክ ነሽ። እና ምን እናደርግ? ምንም መጠበቅ ነዋ። ምን ማድረግ እንችላለን? እንደዛ ከሆነ እኔም እዚህ አብሬሽ እሆናለሁ። ይቅርታ አንቺንም ማሳሰብኩሽ። አይ ስለ እኔ አታስቢ ወይዘሮ ሶኒያ። ምንም ነገር እንዳይሆን መጸለይ ብቻ ነው ያለብን።
ምን እንዳደርግ እየጠበቅሽ ነው? እስኪ ንገሪኝ። ፊሊፔ ለእኔ ብለሽ እንደተውሽውና እስኪገባው ድረስ ዝም ብዬ እንድቀመጥ? ስማ ክርስቲያን፣ ታውቃለህ ማንም ሰው አንተን በጭራሽ ሊጠረጥር አይችልም። ሊና ማርያ፣ ሁሉም ነገር የሚያስከትለው ውጤት። የምን ውጤት? ውጤቱ ከኤልዛቤት ጋር እንድትሆን ነው? እንደሱ ልትለኝ ነው? በሰዓቱ ምንም ነገር ማድረግ አልቻልኩም። በቃ ራሴ መስዋዕት አደረግኩ። በጣም የሚገርም መስዋዕትነት ነው። እንደማታምኚኝ አውቃለሁ፣ ግን ቅድም ሳይህ እንደዛ አትመስልም ነበር። በጣም ደስተኛ ነበር። ስለዚህ ድግስ እኔ ምንም የማውቀው ነገር አልነበረም። ከኤልዛቤት ትችል ነበርና እኔ ስለሱ ምንም አላውቅም ነበር። ይሄን ነገር ምን ያህል ጊዜ ልትገፋው ነበር ያሰብከው? ይገርማል። ልክ ይህ ግንኙነት በዓለም ላይ ጤነኛና ሰላማዊ እንደሆነ አድርገሽ ነው የምታወሪው፣ ግን አይደለም። ክርስቲያን፣ እውነቱን ንገረኝ። ከኤልዛቤት ጋር በድጋሚ አብረሃት ተኛ? እሱ ላንቺ ለውጥ ያመጣል? አብረሃት ተኛ? እሱ ምንም ለውጥ የለውም ሊና። ስለዚህ ተኝተሃል ማለት ነው? ፊሊፔ ምንም የሚጠረጥረው ነገር የለም። እሱ ነው መጀመሪያ ይህንን መዘዝ ያመጣው። ክርስቲያን፣ ለፒፔ እውነቱን ልነግረው ወስኛለሁ እና ምናልባት እኔን ይቅር ይለኝ ይሆናል። ምክንያቱም ምን እንደሆነ ታውቃለህ? ሁሌ በሚልከው መልእክት ላይ ይቅርታ እንዳደርግለት እየጠየቀኝ ነው። ግን አንተን በዚህ ዓለም ላይ ውድ ጓደኛው ነህ። አንተ ምን ሊያደርግህ እንደሚችል አላውቅም። እኔ ልታስፈራረኝ እየሞከርሽ ነው? አይደለም፣ እኔ ላይ እየሰራ ያለውን ትልቅ ስህተትህን እንድታስተውሎ ነው የምፈልገው። በቃ ይሄ ነው። በጣም ይገርማል። ከጥቂት ደቂቃ በፊት ልትገይኝ ነበር እና አሁን ደግሞ እውነቱን ልትነግሪው ነው? እንደዛ ነው? አንተ ለመገደል የምትበቃ ሰው አይደለህም ክርስቲያን። ግን ልክ እንደ ወንድሙ ለሚያይ ጓደኛ ከፍቅረኛ ጋር አንሶላ ስትጋፈፍ እንደነበር ሲሰማ ምን አይነት መልስ እንደምትሰጠውና ያንተን ፊት ማየት ነው የምፈልገው። በሂጂ ንገሪው፣ አላስቆምሽም። ሂጂ ንገሪው፣ አሁን ሂጂ። ዛሬ ለክርስቲያን ልደቱ ስናከብርለት ነበር። ምንም አይነት መጠጥ ያልቀረበበት የመጀመሪያው ድግሳችን ነበር እና ታውቂያለሽ፣ ጥሩ ጊዜ ነው ያሳለፍነው። ኤልዛቤት ደግሞ ከሁሉም በላይ ደስተኛ ነበረች። ሁሉንም ነገር ያዘጋጀችው እሷ ናት። ዛሬ ለሁሉም ሰው ፍቅረኛሞች እንደሆኑ ግልጽ ሆኖ ታይቷል። አሁን ደስተኞች ሆነዋል። እኔና አንቺ አንድ ቀን እንደምንሆነው ማለት ነው። ናፍቀሽኛል። እወድሻለሁ። ልክ እንደ ሁሌውም እዚህ በተስፋ እየጠበቅኩሽ ነው ያለሁት። መልካም እድል አኒባል። ምን እያደረግሽ ነው? ክርስቲያን የት ነው ያለው? ክፍል ውስጥ ነው። ትንሽ ቆስሏል፣ ግን ያን ያህል ከበድ ያለ ነገር አይደለም። መጀመሪያ ሳልፈልግ የመጣሁበት ቦታ ስለሆነ መሄዴ ነው። ደህና ሁን። ወዴ ልትሄጂ ነው? ወደ ቤቴ፣ ፒፔ ያለበት ቤቴ። ቀሪውን ክርስቲያን ይነግራል። መልካም እድል ሃኒባል። ሊና ሊና እያለች ያለችው ነገር እውነት ነው? አዎ። ልታስቆማት አትችልም ነበር? አይ ይቅርታ፣ ከዚህ በላይ መቋቋም አልችልም አባዬ። የሆነው ይሁን በቃ፣ የፈለገችውን ማድረግ ትችላለች። ለምንም ነገር ራሳችንን ማዘጋጀት አለብን። ማንም ሰው እዚህ የተፈጠረው ነገር ማወቅ የለበትም። እሺ? እሱን የማላውቅ ይመስላል። በደንብ አውቃለሁ። ከየት ነው የመጣው? ማለቴ ሰዓቱን በወሬ ትንሽ ገፋ እናድርገው ብዬ ነው። ምን አይነት ሰው ነህ? እኔማ ጥሩ ጓደኝነት ለመመስረት የፈለክ መስሎኝ ነበር። እንዴት ወደዚህ መጣ? በአጋጣሚ ነው። ምን አይነት አጋጣሚ? ስለ እሱ ለማውራት አልፈልግም። የሚገርምህ መጀመሪያውኑ ሳይ ነው የሆነ ድብቅ ሚስጥር እንዳለ የተረዳሁት። ምንድን ነው እያወራ ያለው? ሰላም። ሰላም። ይቅርታ ስላረፈድኩ። መቼም እዚህ ከተማ ውስጥ ለመንቀሳቀስ እንዴት እንደሚከብድ ታውቃለህ። ይሄን ያዥ ወይዘሮ ሶኒያ። አመሰግናለሁ ውዴ። በጣም ደክሞሽ መሆን አለበት። አንቺም ደክሞሻል። ድግሱ ላይ ደስተኛ አልነበርሽም። ከጄራርዶ ጋር የሆነ ችግር አለ እንዴ? አይ እና ምንድን ነው? ዛሬ ከሰዎች ጋር ለመቀላቀል ጥሩ ስሜት ላይ አልነበርኩም። ለዛ ነው። ወይዘሮ ሶኒያ ምን ታስቢያለሽ? ማለቴ ስለ ክርስቲያንና ኤልዛቤት ግንኙነት ወደፊት ተስፋ ያላችሁ ይመስልሻል? አዎ ይመስለኛል። ነገሮች ሲታዩ ጥሩ ይመስላሉ።
ትወደዋለች እና እሱም ደግሞ ይወዳታል። ግን ያን ያህል እሱ አይወዳትም። አዎ። ለምን ይመስልሻል? አላውቅም። ምናልባት የውስጥ ስሜት ይሆናላ። ከሌላ ሴት ፍቅር ይዞት ቢሆንስ? ከማን? አይ እንዲሁ አላውቅም፣ ግምት ነው። የሆነ ጊዜ እኔም እንደዚህ ያለ ነገር ጠርጥሬ ጠይቄው ነበር እና ማንም የለም ብሎ ነው የነገረኝ። እየዋሸሽ ሊሆን አይችልም። አይ አይመስለኝም። ምክንያቱም እንዳትጠራጠሪ እንኳን ምንም ጓደኛ የለውም፣ ብቸኛ ነው። ግን ታውቂያለሽ፣ ወንዶች ነገር በመደበቅ የተካኑ ናቸው። ስለዚህ ክርስቲያን በድብቅ ሌላ ግንኙነት አለው ብለሽ ታስቢያለሽ? አይ አንቺ እንዳልሽው ነው። ዝም ብሎ ሀሳብ ነው። መጣው እየመጣው ነው። አንተ በሽጉጥ ምን ልታደርግ ነው? ራስ ብለዋል እኮ አባዬ። ለምንም ነገር በቅድሚያ በደንብ መዘጋጀት አለብን። ልጄ በቃ አሁን ወደ ቦጎታ ብትሄድ የተሻለ ይመስለኛል። አይ ከዚህ ነገር አልሸሽም አባዬ፣ እሱ መፍትሄ አይደለም። እና ምንድን ነው መፍትሄ? ሽጉጥ መያዝ ነው? አላውቅም። ምን እንድልን የምትፈልገው አባዬ? አላውቅም፣ ግን መዘጋጀት አለብኝ። በዚህ ሰዓት ስለመጣውኝ ይቅርታ። ስራ ላይ ነው? አይ በጭራሽ። ግን በዚህ ሰዓት ምን ትሰራለህ? ንገረኝ። ታሪኩ ረዥም ነው። የሚጠጣ ነገር ትሰጠኝ? እሺ እሰጣለሁ። ምን የሚፈጠረው የሚመስል ልጄ? አላውቅም አባዬ፣ ምንም አላውቅም። የእውነት ለፒፒ የምትነግረው ይመስላል? እንደ እብድ ከዚህ ቤት ስትወጣ አይተሃታል። ማስቆም ነበረብህ። እንዴት ብዬ አባዬ? ሁኔታዋና ነገሩን አታየውም እንዴ? ያን ማድረግ በጣም ከባድ ነው። ልጄ እኔ ከዚህ መሄድ አለብህ ባይነኝ እባክህ። እና እኔም እደግምልሃለሁ፣ ከዚህ ንቅንቅ አልልም። ለስራዬ ውጤቴን መቀበል ካለብኝ ይቀበላለሁ። ግን ፈሪ ሆኜ እድሜ ልኬ መሸሽ አልፈልግም። አላደርገውም። እና ውስጥ ሆኑ ሲጠብቁ ነበር ጓደኛዬ? እንዴት እንደገቡ ራሱ አልጠየቅኳቸው፣ ምክንያቱም በሰዓቱ ለማሰብ ራሱ አቅቶኝ ነበር። እናቴና ሴቶቹ እኮ እዛ ነው የሚኖሩት። የሆነ ነገር ቢያደርጓቸው ስኖሩ። ስለ እኔ ስለተጨነቅልኝ በጣም ነው የማመሰግነው። እሺ ምን ተፈጠረ? ከዛ ወዴት ተወሰዱ? አለቃቸውን ለማዋራት ነው የወሰዱኝ። የት ብላ አትጠይቀኝም? ምክንያቱም አላውቀውም። እኔ ለማወዘጋገብ ዙሪያ ጥምጥም ነበር የወሰዱኝ። እናም አላውቀውም። እና ሰውየው ምን አለህ? ቆይ ምንም በለው። ያቀረብኩለትን ስምምነት ሰማኝና ደስ ባለው ጊዜ መልስ እንደሚሰጠኝ ነው የነገረኝ። በቃ ደስ ባለው ቀን ይነግረኛል። እውነት ለመናገር ይህን ያህል ትኩረት አልሰጠኝም እና ይሄ ነገር በእኛ መካከል ይቅር። በዛ ላይ ያቅድ ምንም አይሰራም። አዎ እኔም አይመስለኝም። ተመልከት ወዴት እየሄደ እንደሆነ። ወዴትም አልሄድም። እኔ ህይወቴን 2 ጊዜ አደጋ ላይ ጥዬ ነበር፣ ግን ምንም አልተፈጠረም። ተው ማርከስ እባክህ፣ ጥማም አስተሳሰብን ተወው። ፔፔ ምሽቱን እዚህ ማሳለፍ እችላለሁ? ምክንያቱም የእናትን ፍቅረኛ ለመጋፈጥ አልችልም። ለዛሬ ብቻ። አንተ ጋር ነው ያለው? ከ1 ሰዓት በፊት ነው የመጣው እና እዚህ ነው የሚያድረው። ግን ከየት ነው የመጣው? ሊጠጣ መጥቶ ነው፣ ግን በጣም ደህና ነው። መጨናነቃችሁ እንድታቆሙ ነው የነገርኩሽ። አንተስ እንዴት ነው? ደህና ነኝ። ሊዮ። አቤት አቤት፣ እየሰማው ነው። በቃ ነገ ደውልልሻለሁ። እሺ እሺ እሺ፣ በቃ ደህና አደር። ቻው። የት ነው ያለው? ምን ነው? መነጋገር ያለብን ነገር አለ። ምን ተፈጠረ ፒፔ? በአካል ባናገር እመርጣለሁ። ክርስቲያን። ፒፔ እባክህ ወንድሜ፣ ቢያንስ ፍንጭ ንገረኝ። እያስጨነቀኝ እኮ ነው። ስለ ማርከስ ላናገር ነው። ትናንት ማታ ሰዎቹን አግኝቷቸው ነበር። እሺ እሺ፣ በቃ ገላይ ልትጣጣብና ከዛ እመጣለሁኝ። ጥሩ፣ እጠብቃለሁ። እሺ እንግዲህ እስካሁን ድረስ ሊና ማሪያ ስለ እኔ ለማውራት ፊሊፔ ጋር ሄደችም። እርግጠኛ ነህ? አዎ፣ ያ ቢሆን ይነግረኝ ነበር አባዬ። ግን እጁ ውስጥ ሊያስገባ ያዘጋጀል ወጥመድ ቢሆንስ? ከዛ ስትሄድለት ሊገል ቢሆንስ? ከኔ በላይ ተጠራጣሪ ነህ። ታዲያ ችፈት የት ሄደች ይባላል? ክርስቲያን፣ ግራ የገባኝ ነው። እሱን በምን አውቃለሁ ብለህ ነው? ደህና አደራችሁ። ስካርሽ አለቀቀሽም? ኦ በጥቂቱ።
በዓለም ላይ በጣም ግዴለሽ ኃላፊነት የጎደለሽ ሰው ነሽ። ኦ ተይኝ፣ ገና መነሳቴ ነው። እባክሽ እንደዚህ አትነግሪኝ። አይ ልትሰሚኝ ይገባል ሴትዮ። እስኪ ንገሪኝ፣ አንቺ የማትረቢ ክርስቲያን ቤት እያለን ለምንድን ነው ማርከስ ችግር እንዲፈጥር ስትሰብኪው የነበረው? እኔ? አዎ አንቺ ልትከጂኛችን። ምክንያቱም ወይዘሮ ሶኒያ ናት የነገረችኝ። እና ምን አስበሽ ነው? እኔ ምንም ነገር አላስታውስም። ስለምን እያወራሽ እንደሆነ አላውቅም። ኧረ አታስታውሽው? ምንም አታስታውሽም? እንደገመትኩት ነው። ምክንያቱም የማውቃት ሊዝ ኃላፊነት መሸከም ሳትፈልግ ስትቀር ምንም አታስታውስም። አዎ ልክ እንደዚህ ነው የምትዩ። ውይ እኔ ምንም አላስታውስም፣ ግን እኔ እዚህ ያለሁት ላስታውስሽ ነው። ውይ በፈጠረሽ፣ አንቺ ሴት እንደዚህ ስትሆኚ ደስ አትይኝም። በተለይ ደግሞ ራሴን ባመመኝ ሰዓት። ግን ትልቅ ችግር ሊያስነሳ የሚችል ነገር እንዳደረግሽ ልታስተውይ አልቻልሽም። ሁሌም ቢሆን ድርጊትሽ የሚያመጣውን መዘዝ አታስቢውም ሊዝ። መቼ ነው ቆይ ትልቅ ሰው የምትሆኙ? ልክ ትምህርት ቤት ውስጥ እንዳለሽ ማስመሰልሽን የምታቆሚው? እድሜሽ ስንት እንደሆነ እንዳስታውስሽ ትፈልጊያለሽ? አይ አስፈላጊ አይደለም። ስለዚህ ወደ ራስሽ ተመለሽና የምታደርጊውን ነገር አስተውይ። ምክንያቱም ሰዎች ግዴለሽነትሽ እየሰለቻቸው ነው፣ እኔንም ጨምሮ ማለት ነው። ስታገዝሽ የነበርኩት ብቸኛዋ ሰው እኔ ነኝ። በጣም እየሰለቸሽኝ ነው። እንዴት አደራችሁ? እንዴት አደርሽ? እንዴት ነሽ? ምንም ደህና አይደለም ወይዘሮ ሶኒያ። እውነት ለመናገር ከሊዝ ጋር ስጣላ ነበር። እና ማርከስ አሁንም ወደዚህ አልመጣም እንዴ? አይ ፒፔ ጋር ነው ያደረው። እንዴት አወቅሽ? ምክንያቱም ፒፔ ደውሎ ነበር እና እሱ ጋር እንደሚያድር ነግሮኝ ነው። ለምንድን ነው እዛ ሄደው? አላውቅም፣ ግን ብቻውን ሲጠጣ የነበረ ይመስላል። እና ከዛ ደግሞ ቀሪውን ምሽት እዛ ማሳለፍ ፈልጎ ነው። ብቻ ፒፔ ዛሬ ነገሩን እንደሚያብራራልኝ ነግሮኛል። ቢያንስ ደህና መሆኑን አውቀናል። ጥሩ ነው። ቡና ልስጥሽ? አመሰግናለሁ። የተያዘ ቀጠሮ አለሽ እንዴ ዶክተር? ሊና ማርያ ጓደኛዬ፣ እውነት አንቺ ነሽ? እንዴት ነሽ? ምን መሰላችሁ ሰዎቹን ዝቅ አድርገን ያየናቸው። እናም ደግሞ ጥንቁቆች ናቸው፣ ፈጣንም ጭምር ናቸው። እናም በዛውም ልክ የተካኑም ናቸው። ቁልፍ ሳይሰብሩ እናቴ ቤት መግባት ችለዋል። ማንም ሰው አላያቸውም፣ አልሰማቸውም። በቃ ምንም አልተፈጠረም። ወዴት እንደወሰዱ የምታውቀው ነገር አለ? እዛ ስንሄድ አይኔን ጨፍነውኝ ነበር እና ወደዛ ፋብሪካ ከመሄዳችን በፊት ዙሪያ ጥምጥም እንደወሰዱኝ እርግጠኛ ነኝ። እሺ ከማን ጋር ነው የተነጋገርከው? መጀመሪያ ከዚህ ቀደም ከማውቀው ሰውዬ ጋር ነበር። ከዛ የመጣው ሰውዬ ሲመስለኝ አለቃቸው ነው። ጥሩ። ነገሮች እንደዚህ የሚቀጥሉ ከሆነ ጊዜ መፍጀት ነው የሚሆነው። ምንም መፍትሄ አናገኝም። እና እኔ ደግሞ መጥፎ ሁኔታ ላይ ነኝ የምወድቀው አይደል? ኑዌዝን ማናገር አለብን። የተፈጠረውን ነገርና እየተካሄደ ያለውን ነገር ልንነግረው ይገባል። በጣም ደህና ነኝ። አንቺ የት እንደነበርሽ አሁን ልትነግሪኝ ይገባል ሊና ማርያ። የት ሆናለሁ ብለሽ ነው? ከአንድ ቦታ ወደ አንድ ቦታ እየተዟዟርኩ ስኖር ነበር። ፒፔ እዚህ መሆንሽን ያውቃል? አይ ከማንም ሰው በፊት አንቺ ለማግኘት ነው የፈለግኩት። እና እዚህ ለመሆን ነው የመጣሽ? አዎ እሱ ነው ሀሳቤ። ደስ ሲል። ስለዚህ ይሄ ማለት ያለሽን ጥርጣሬና ችግሮችሽን በሙሉ ፈትሻል ማለት ነው ብዬ ገምታለሁ። ውይ ጓደኛዬ፣ በጣም ደስ ያለኝ። ግን ሌሎች ሰዎች ሊያሳዩኝ በሚችሉ ሁኔታ ትንሽ ፈርቻለሁ። ታውቂ የለ በተለይ ደግሞ ፒፔ። እውነቴን ነው። ያ ሰውዬ ሲያይሽ በደስታ ብዛት ሊሞት ይችላል። እንደዛ ይመስልሻል? 100% እርግጠኛ ነኝ ሊና ማርያ። እንደውም አሁን መሄድ አለብን። ነይ ኤሊ፣ ገላዬን መታጠብ አለብኝ። ምሽቱ ሙሉ ስጓዝ ነበር እና ልብሴን ራሱ አልቀየርኩም። እሱ ችግር የለውም። የኔ ውድ፣ ሁሌ መዘነጥ ይቀድማል። እሱ ላይማ አንደኛ ነሽ። እሺ ጥሩ ልብስ በመስጠት ልትረጂኝ ትችላለሽ? አዎ ከፈለግሽ እኔ ቤት መሄድ እንችላለን። አይ እዚህ በሆነ እመርጣለሁ። ልብስ ብቻ ይዘሽልኝ። እኔ እዚህ ሻወር አለሽ አይደል? አዎ